ሰላም እንዴት ናችሁ? እንግዲህ ዛሬ የማቀርብላችሁ ርዕስ ድህነት ነው። አንድ ሰው ደሃ የሚባለው ምን ሳይኖሩ ሲቀር ይመስላችኋል? ለሁላችሁም ጥሩ ነው። በእኔ አስተሳሰብ ላይ ደግሞ አንደኛ ገንዘብ ሳይኖረው ሲቀር፣ ሁለተኛ ደግሞ ጤና ሳይኖረው ሲቀር፣ ሶስተኛ የአስተሳሰብ ድህነት ሲያጠቃውና ሌሎችንም የያዘ ሲሆን፣ ነገር ግን እኔ ራሴን ሁሉ ጊዜ ስጠይቀው ማነው ወደ ድህነት የመጣው? ራሱ ድህነት ነው ወደ ሰው የመጣው ወይስ እኛ ራሳችንን ወደ ድህነት? በእኔ አመለካከት ትልቁ ድህነት የገንዘብ ማጣት ሳይሆን የሀሳብና የሞራል ድህነት። እጅና እግር ሳይኖራቸው ዓለም የሚያስቀጥሉ ሰዎች አሉ። ለምሳሌ የሚክንካሪ ቢታረጉ ተስፋ ለቁመት ሁሉ በአስተሳሰብ ላይ ራሴን የመጣት አልቻልኩም የሚለውን ሀሳብ ማስወገድ አለብን። ስለዚህ በእያንዳንዱ ችግር ላይ እድል አለ ይላል። የሚጣፍጥ ህይወት ለመኖር አስተሳሰባችንን እንቀይር እያሉ አንድ ትንሽ ግጥም ላቀርብላችሁ። የግጥሜ ርዕስ ድህነት። የድሃ ልጅ ስትሆን የድሃ ልጅ ብትሆን ብታመካከሉም ብትፋትነት ውበት አይታይም። ጋሽ ጥሩም ብሏል ከሌላት ያለ የሀብታም ልጅ ስትሆን የሀብታም ልጅ ብትሆን ባታምር ታያለህ፣ ብትንቁሽሽ ገባ አምረህ ትታያለህ። ኪስ ባለው ገንዘብ ውበት ትፈጥራለህ። ምን ነበር ሀብታምና ድሃ ሳይፈጠር ያኔ ገንዘብ ሳይፈጠር ተፈጠረ ድህነት። አይኑት ድህነት ቀና የማያደርግ አምራች የሚጠፋ ደስታ የሚያደርግ ሰውነት የሚያደርግ ድህነት አይኑት ድህነት። በሱ ምክንያት ስንቱ ከሌላ ድህነት አይኑት ስላደመጣችሁ እኔ የምንመለከት